አጎቴ ዲያስፖራ አጎቴ እንዴት ነው በእናትህ? ሐኪም ማቦይ ሰላም ነው እንዴት ነህ? አለን እኔ ምን የጓደኛዬ አጎት እኮ ከአሜሪካ መጥቶ በቃ በየቀኑ ዶላር ነው ብር ነው በቃ ተዝናና ነው የሚለው በእናትህ እየሰጠው ይሄ እንዴት ያለ ዲያስፖራ ነው በእናትህ። እኔ ራሱ ባገኘው ገንዘብ እቀበለው ነበረ ዶላር ነው ደግሞ በቃ ከውጭ ማለት ያላመጣለት የልብስ አይነት የለም ጉቺ ምናምን አምጥቶለት እዚህ ራሱ አልበቃውም ልጨምርልህ እያለው ነው ምን ምን መናገር የፈለከው ነገር አለ? ለጋ ኧረ ምንም ያስፈልገ ነገር አለ? እዚህ ሀገር እኮ ቡሽክሽክ ትወዳለህ። ቡሽክሽክ እኛ እዛ ዳላስ ምናምን እንደዚህ አይነት ነገር አናውቅም። ፊት ለፊት ነው የምናወራው ምናምን። ቡሽክሽክ ምን የምትነግረኝ ነገር አለ? ሆዴ የረበሽ አይደል እየጮኸ በቃ ሁለት ቀን ነው ምግብ ከበላው በቃ ዝም ብሎ ነው የሚጮኸው። በየሰዓቱ ይጮሃል በቃ። ኦኬ አጋጭ ማሜ ዶላር ፈልገህ ነው አይደለም? ገንዘብ ፈልገህ ነው አይደለም? እኔ እኮ ፊት ለፊት እንደማትናገሩ እኮ ነው ግራ የሚገባኝ። እኔ አጎትህ አይደለሁ እንዴ? ዲያስፖራ አይደለሁ እንዴ? ብትጠይቀኝ ነው የሚሆነው። ና እናትህ ካየች ስለሚደብር ዞር ብለና ማሳይ ነገር አለ። እኔ አባት ፊት ለፊት ለምን እንደማትነግረኝ እኮ ነው ነገር። ይሄ ጎማ ይታይሃል? ይሄን ትበላለህ። እዛ በ24 ሰዓት ውስጥ 27 ሽፍት እየሰራሁ ለአንተ ብር ልሰጥ ነው? ቸጋራ